የወገብ ህመም አብዛኛውን ሰው ወደ ህክምና ተቋም እንዲሄድ የሚያደርገው ወገባችን አካባቢ ስቃይ የሚያመጣብን ነው። ይሄም ከታችኛው የጎድናችን ክፍል አንስቶ እስከ መቀመጫና ታፋችን መጋጠሚያ ድረስ ሊኖር የሚችል ህመም ነው። ይሄ ህመም አሁን በጠቀስነው በታችኛው የወገብ ክፍል ብቻ ሊከሰት ይችላል። ግን አልፎ አልፎ ወደ እግርም እንደ ንዝረት፣ ማቃጠል፣ መደንዘዝ የመሳሰሉ ስሜቶች አብረውት ሊመጡ ይችላሉ። የዚህ ህመም መነሻው ከወገብ ላይ ከሚኖር ውጥረት ሊመጣ ይችላል። እንዲሁም እዛው ቦታው ላይ ካሉት ከጡንቻዎቹ የዲስክ ችግር ሊያመጣ ይችላል። አከርካሪ አጥንት ላይ የሚኖር ችግር ሊያመጣ ይችላል። ስለዚህ እንደ መነሻው እንደ ስሜቱን ህክምና ያለው ሲሆን በመጀመሪያ ወገብ ላይ የሚኖረውን ጫና በመከላከል አቀማመጣችንን በማስተካከል ቀና ብለን 90 ዲግሪ በመቀመጥ በተለይ በስራችን ከመቀመጥ ጋር የሚያያዝ ከሆነ አቀማመጣችንን ሁልጊዜ ማስተካከል ይኖርብናል። መኝታችንን በማስተካከል ስምጥ የሚያደርጉ መኝታዎች ወገብ ላይ የሚኖረውን ጫና በመጨመር ህመም እንዲኖረን ሊያደርጉ ይችላሉ። እንዲሁም ክብደት በምናነሳበት ጊዜ የክብደቱን ጫና ታችኛው ወገባችን ክፍል ላይ ሳይሆን ወደ እግሮቻችን እንዲተላለፍ በማድረግ ሸብረክ ብሎ በማንሳት እቃውን ወደ ሰውነት በማቅረብ መከላከል እንችላለን። ህመሙ በሚኖርበት ጊዜ ማስታገሻ ወስደን ይህ ህመም ግን ስቃዩ እየቀጠለ ይመጣ ከሆነ ወደ ህክምና መሄድ ይኖርብናል። ማናኪ ሄልዝ ኬር የጤናው ታማኝ ጠበቃ